የቅንጦት ትርጉሙ ምንድነው ብላችሁ ብትጠይቁ ኖሮ ክርስቲያኖ ሮናልዶ ብዬ ነበር መልስላችሁ። ዛሬ የዓለማችን ከፍተኛ ተከፋይ ስለሆነው አትሌት ክርስቲያኖ ሮናልዶ ከሜዳ ውጭ ስላለው የቅንጦት ኑሮ አብረን እናያለን። የዓለም ክብረ ወሰን ስላስመዘገበው የሰዓት ግዢ፣ ዓለም ስላነጋገረው የመኪና ስብስብ፣ 32 ቢሊዮን ዶላር ስላወጣበት ተወዳጅ ጀቱ፣ እንዲሁም ሌሎች አነጋጋሪ ስለሆኑ ጉዳዮች አብረን እናያለን። አብራችሁ ቆዩ። የዓለም ክብረ ወሰን ከሰበረበት የሰዓት ግዢ በ2018 ክርስቲያኖ ከሪያል ማድሪድ ወደ በመቶ 17 ቢሊዮን ዶላር ከተዘዋወረ በኋላ ነበር በሮሌክስ ታሪክ ውስጥ እጅግ ውዱንና ዓለም ያነጋገረው ሰዓት መግዛት የፈለገው። ይህ ሰዓት ሮሌክስ ጂኤምቲ ማስተር የተሰኘው ሰዓት ነበር። ሙሉ ለሙሉ ከውድ ማዕድናት የተሰራ ሲሆን ከነዚህ ውድ ማዕድናት መካከል ዳይመንድና ሩቢ ይገኙበታል። ብቻ ምን አለፈዋል፣ ይህ ሰዓት በሮሌክስ ታሪክ ውስጥ እጅግ ውዱ ሰዓት። ታዲያ ይህ ሰዓት ዋጋ ለማመን የተጠጉ 500,000 የአሜሪካን ዶላር በእኛ 28 ቢሊዮን ብር ማለት ነው። አስቡት 28 ቢሊዮን ብር እጃችሁ ላልፋችሁ ውስጥ ምን ይመስላችኋል? 24 ሰዓት ጥበቃ የሚደረግለት ክርስቲያኖ እጅግ ውድ ነገር እንዳለው ብነግራችሁ ነገር ነው። በ2017 ክርስቲያኖ አምስተኛው ባላንዶር ሳሸንፍ ዲዛይነር ያፕን ጋኔል ለማመን የሚከብድ ውድ ነገር ይሰራል። ይህም ውድ ነገር በዓለማችን ላይ ብቸኛው ናይኪ CR7 የእግር ኳስ ጫማ ነው። ታዲያ የእግር ኳስ ጫማ ይገርማል እያላችሁ ግን ይሄ የእግር ኳስ ጫማ ሙሉ ለሙሉ በዳይመንድ የተገጠመ ጫማ ልክ እንደ ሌብሮን ጄምስ እና ድዌይን ዌይድ ጫማ ማለት ነው። ታዲያ የዚህ ጫማ ዋጋ በግልጽ የተቀመጠ ነገር ባይኖረውም እስከ $1 ቢሊዮን ይገመታል። ሮናልዶ ለቅኛው ኦርዲናሪ ጫማ ሚሊዮን ዶላሮችን ነው የደጋፊዎቹን ሕይወት ለመታደግ ሚሊዮኖች ነው። ሮናልዶ ሶስተኛው ባላንዶር ካሸነፈ በኋላ በሕይወቱ ኩራት የተሰማበት እጅግ ደስተኛ የነበረበት ጊዜ ነገር ግን አንድ እጅግ የሚሰምና እጅግ አሳዛኝ ዜና ነው። ዜናው አንድ እጅግ በጣም የሚያደንቀውና የሚወደው የ3 ዓመት ልጅ በጠና እንደታመመና ጭንቅላቱ ቀዶ ጥገና እንደሚያስፈልገው ለሕክምና ወጪ ደግሞ $100,000 እንደሚያስፈልግ ቤተሰቦቹ ደግሞ ለሕክምና የሚሆነው ወጪ መሸፈን እንዳልቻሉ ሰው። ታዲያ ክርስቲያኖ ይህንን ዜና እንደሰማ ነበር ለልጁ የሚያስፈልገውን ወጪ የሸፈነው። ያ የሸፈነለት $100,000 የልጁን ሕይወት ሙሉ ለሙሉ ነበር እና ልጁን የታደገው ዜና መነጋገሪያ ነበር። በየቲቪውና በየኢንተርኔት ሰዎች ነበሩ በደንብ ሲያምናሉ። ክርስቲያኖ በድብቅ ሜክ አ ዊሽ የቤተሰብ ፋውንዴሽን እንዳቋቋመና በዓለም ዙሪያ ያሉ ህጻናትን እንደሚረዳ ታወቀ። እመኑ ክርስቲያኖ ምርጥ ለጋሽ ብቻ አይደለም፣ ምርጥ ባል ነው። የክርስቲያኖ ሚስት ጆርጂና በሁሉም ቦታና በሁሉም ጊዜ አወቀ እና ክርስቲያኖ ለሁሉም ነገር ሚስቱ ጆርጂና እንዲያመሰግናት ታዲያ ለእሷ ያደረገላት ነገር ዓለምን ነበር ያደረገላት ነገር ቀለበት ነው። ታዲያ ቀለበቱ ግን ይገርማል እያላችሁ ቀለበቱ የዓለማችን ውድ ቀለበቶች መካከል አንዱ ነው። ታዲያ ይህ ቀለበት ሙሉ ለሙሉ በወርቅና በዳይመንድ ያሸበረቀ ቀለበት። ከሁሉም የዚህ ቀለበት ዋጋ ነበር ዓለምን ያነጋገረው። የዚህ ቀለበት ዋጋ 872,000 የአሜሪካን ዶላር 872,000 የአሜሪካን ዶላር። በዚህ ብቻ ራሱ 60,000 የአሜሪካን ዶላር የሚያወጣ የእጅ ሰዓት፣ 50,000 የሚያወጣ ሙሉ ለሙሉ በዳይመንድ የተሸፈነ የእጅ ብራስ፣ $140,000 የሚያወጣ የአንገት ሐብል አለ። የጆርጂና የጌጣጌጥ ስብስብ $4 ቢሊዮን። ክርስቲያኖ በ2020 ከጁቬንቱስ ጋር ሴሪያ ታይትል ካሸነፈ በኋላ እንደ ማንኛውም የእግር ኳስ ተጫዋች ከቤተሰቡ ጋር መዝናናት ለመዝናናት አስቦ የነበረው በኋላ ደግሞ ለመዝናናት ጀልባ ያስገኛል። እናም ክርስቲያኖ ይህን አስቦ ነበር በኦሊምፖስ ተጫዋቾች ወደር ያጠቀኝለት እጅግ ውዱ ጀልባ ሊገዛ ይችላል። ታዲያ ይህ ጀልባ 6 ባዝን ኪችን በ5 ዓመት ብቻ ማለት ነው። ይህ የቅንጦት ጀልባ ተወዳዳሪ ዋጋውም ራስ ምታት ነው። ታዲያ የዚህ ጀልባ ዋጋ ስንት ይመስላችኋል? 12 ቢሊዮን የአሜሪካን ዶላር። የሚገርመው ነገር ደግሞ ክርስቲያኖ ሳውዲ አረቢያ ክለብ የሆነ አልናስር በ$220 ሚሊዮን ከተዘዋወረ በኋላ በአልናስር ክለብ ውስጥ ለመቆየት ቤት ያስፈልገዋል። ታዲያ ክርስቲያኖ ይህን አስቦ ነበር በኪንግደም ስዋይት የምትባል ሆቴል ውስጥ ለመቆየት ይወስድ። ታዲያ ይህ ሆቴል ዘመናዊና እጅግ ቅንጦት የተሞላበት ሆቴል ሲሆን አታፉ 300,000 የአሜሪካን ዶላር ነው። 300,000 የአሜሪካን ዶላር ወስደ የምሬ ነው። ክርስቲያኖ ከየትኛውም አትሌት በላይ የመኪና ስብስብ ከልጅነቱ ጀምሮ በመኪናዎች ልዩ ፍቅርና እጅግ ውድ መኪናዎችን የመግዛት ፍላጎት ነበር። በ2003 ወደ ፕሮፌሽናል ተጫዋችነት ሲያድግ ለማመን በሚከብድ ፍጥነት ነበር የመጀመሪያውን መኪና የክርስቲያኖ መኪናዎች በአጠቃላይ 35,000 የአሜሪካን ዶላር ያሉ 37,000 የአሜሪካን ዶላር። ከመኪናዎቹ መካከል ጥቂቶቹን ልጥራላችሁ። ሮልስ ሮይስ፣ ላምበርጊኒ፣ ፖርሽ፣ መርሴዲስ፣ ቡጋቲ፣ ፌራሪ። የምሬ ቀልድ ሊመስላችሁ ይችላል፣ ግን ክርስቲያኖ በየወሩ አንድ መኪና የመግዛት ባህሪ ያለው በ2020
ክርስቲያኖ ትሬኒንጉን በመተው ወደ ፌራሪ ካምፓኒ በመሄድ ፌራሪ፣ ሆንዳ፣ ኤስዩቪ የተሰኘውን መኪና በ2 ሚሊዮን ዶላር ገዝቷል። ከመኪናዎቹ ስብስብ ብትል ብዙዎቹ መኪና ቦጋቲ ላሞቼኖ እና ቦጋቲ ሴንቶዳይስ ናቸው። ቦጋቲ ሴንቶዳይስ በዓለማችን ላይ 10 ፍሬ ብቻ የተመረቱ ሲሆን የመኪና ዋጋ 9 ሚሊዮን ዶላር ነው። ቦጋቲ ላሞቼኖ በዓለማችን ላይ 1 ብቻ የተመረቱ ሲሆን እሱም ክርስቲያኖ ሮናልዶ ብራንድ ነው። ለማመን በሚከብድ ሁኔታ የመኪና ዋጋ 18.5 ሚሊዮን አሜሪካን ዶላር። የእነዚህ መኪና ዋጋ ብዙ ለመሰላችሁ ብዙ ይመስላችኋል። አሁን በመረዳቱ ነገር ጋር ሲመሳሰል እነዚህ መኪና ዋጋ ምንም የሚገርመው ነገር ክርስቲያኖ ጊዜው ከአንድ ሀገር ወደ ሌላ ሀገር ማለት ለዛ ነው G650 የተባለውን የቅንጦት ፕራይቬት ጀት ሊገዛው ይችላል። ይህ ፕራይቬት ጀት ከሜሲ ጋር ሲነጻጸር ምንም ነው። የሚገርመው ነገር ይህ ፕራይቬት ጀት በእግር ኳስ ተጫዋቾች ታሪክ ውስጥ እጅግ ውዱ ፕራይቬት ጀት ብቻ ምን አለፋል። ይህ ፕራይቬት ጀት የተንደላቀቀ መኝታ ክፍል፣ ጽድት ያለ ሳሎን፣ ኪችን፣ ቲቪ እንዲሁም ዋይፋይ ራሱ ሳይቀር ይገኝበታል። ታዲያ የዚህ ፕራይቬት ጀት ዋጋ ስንት ይመስላችኋል? 72 ሚሊዮን የአሜሪካን ዶላር። ክርስቲያኖ አንድ ፕራይቬት ጀት ብቻ አለው ብላችሁ ማሰባችሁ ተሳስታችኋል። ሌላኛው ፕራይቬት ጀቱ ጎልፍስትሪም G200 የተሰኘው ፕራይቬት ጀት ነው። ይሄኛው ፕራይቬት ጀቱ ቅድም ካየነው ፕራይቬት ጀት አነስ ያለ ሲሆን ዋጋው 28 ሚሊዮን የአሜሪካን ዶላር። የሚገርመው ነገር ሁለት ፕራይቬት ጀት ያላቸው አትሌቶች በዓለማችን ላይ ጥቂቶቹ ናቸው። ከእነዚህም መካከል ክርስቲያኖ ሮናልዶ፣ ፍሎይድ ሜይዌዘር እንዲሁም ማይክል ጆርዳን ይገኙበታል። ክርስቲያኖ እዚህ ሁሉ ስኬት ላይ እንዲደርስ የረዳው አንድ ሰው ነው። ይህም ሰው የክርስቲያኖ ሮናልዶ ማናጀር ጆርጅ ሜንዴስ ነው። ታዲያ ጆርጅ ሜንዴስ በ2015 ሲያገባ ክርስቲያኖ ለጆርጅ ሜንዴስ የሰጠው ስጦታ ዓለም ጉድ አስብሎ ነው። ስጦታው ወይ ቤት ወይ ደግሞ መኪና ነው ብላችሁ እያሰባችሁ ግን እንደዛ አይደለም። ታዲያ ክርስቲያኖ ለማናጀሩ የሰጠው ስጦታ የ50 ሚሊዮን ዶላር ደስ። አሁን ሰምተኛ የ50 ሚሊዮን ዶላር ደስ